ሰላም ጤና ይስጥልን። እንኳን ወደ ቤተሰብ ጤና የውይይት ቻናላችን በሰላም መጣችሁ። በዛሬው የውይይት መወያያ ርዕሳችን ስኳር ምንድነው? የስኳር መንስኤው፣ መድኃኒቱ፣ እንዲሁም ስኳርን መቀልበስ ይቻላል ወይ የሚሉትን ጥያቄዎች የምንመልስበት ቻናላችን ፕሮግራም ነው። በመጀመሪያም የስኳር ህመም ምንድነው? የስኳር ህመምና ስኳር የሚሉትን ልዩነቶችን ማየት ይኖርብናል። በመጀመሪያ ስኳር ማለት ምግብ የመጨረሻው የተጣራው ንጥረ ነገር ነው፣ ወይንም ይሄ ሲምፕል ሱገር የምንለው የተመገብነው ምግብ ከተፈጨና ከደቀቀ በኋላ በመጨረሻ ላይ ያለው ተጣርቶ ወደ ደም ስር የሚገባው ንጥረ ነገር ነው። ይህም ንጥረ ነገር ወደ ደማችን ከገባ በኋላ በመጨረሻም ወደ ሴሎቻችን ወይም ህዋሳቶቻችን ገብቶ ኃይል እና ጉልበት በመስጠት እንድንኖር ወይንም ለእድገትም ሆነ ለኑሮ የሚያገለግለን ንጥረ ነገር ነው። ሆኖም ግን ይህ ንጥረ ነገር የራሱ መጠን አለው። በደም ውስጥ የራሱ ኖርማል የምንለው ወይም ጤናማ የምንለው የራሱ መጠን ይኖረዋል። ይህ መጠን ግን ከመጠን በላይ ካለፈ ወይም ከመጠን በላይ በደም ስራችን ተከማችቶ ከተገኘ ወደ ስኳር ህመም ይሄዳል ማለት ነው። ስለዚህ የስኳር ህመም የምንለው በመጀመሪያ በእንግሊዝኛው ዲያቤቲክ ሜልተስ የምንለው ከጥንታዊ የግሪክ እና የላቲን ቃል የመጣ ነው። ይህም ማለት ዲያቢተስ የሚለው ጥንታዊ የግሪክ ቃል ሲሆን ፓስሩ ወይም ኤክሰሲቭ ዩሪኔሽን ማለት ነው። ሜልተስ የሚለው የእንግሊዝኛው ቃል ደግሞ ከላቲን የተወረሰ ሲሆን ሀኒ ወይም ሱገር ወይም ጣፋጭ ማለት ነው አማርኛው። ስለዚህ በአጠቃላይ ዲያቤቲክ ሜልተስ ማለት ጣፋጭ እንደማለት ነው። ስለዚህ ዲያቤቲክ ሜልተስ ወይም የስኳር ህመም የምንለው ከመጠን በላይ ያለፈ የስኳር ክምችት በደማችን ውስጥ ሲገኝ፣ በተዘዋዋሪ ደግሞ በህዋሶቻችን ያለው የስኳር መጠን በከፍተኛ ሁኔታ ሲቀንስ ወይንም ህዋሶቻችን ግሉኮስ ሳያገኙ ሲቀሩ፣ ያ ግሉኮስ ግን ከደም ስራችን ላይ ተከማችቶ ሲገኝ ነው የስኳር ህመም አለ የምንለው ማለት ነው። ስለዚህ ይህን የስኳር ህመም የተለያየ ክፍፍል ይኖረዋል፣ ወይም የተለያየ የስኳር ህመም አይነቶች አሉ። በዋናነት ግን የተለመዱት አይነት 1 የስኳር ህመም ወይንም ታይፕ 1 የምንለው በእንግሊዝኛው ማለት ነው። አይነት 2 የስኳር ህመም ወይንም ታይፕ 2 ዲያቤቲክ ሜልተስ የምንለው ማለት ነው በእንግሊዝኛው። ሶስተኛው ከእርግዝና ጋር ተያይዞ የሚመጣ የስኳር ህመም ወይንም ጄስቴሽናል ዲያቤቲክ ሜልተስ የምንለው። እንዲሁም ሌሎች የተለያዩ አይነት የስኳር ህመሞች አሉ፣ በተለያየ በመድኃኒት የሚመጡ። እነዚህ ብዙም የተለመዱ አይደሉም። በዋናነት የተለመዱት አይነት 1 እና አይነት 2 የሚሉት የስኳር ህመሞች ናቸው። እነሱን አንድ በአንድ ለማየት እንሞክራለን። አይነት 1 የስኳር ህመም የሚከሰተው ቆሽት የሚባለው የአካላችን ክፍል ኢንሱሊን ሙሉ በሙሉ ማምረት ሲያቅተው ነው። ስለዚህ መጀመሪያ ላይ ለማየት እንደሞከርነው ስኳር ማለት በደማችን ውስጥ ከፍተኛ የሆነ ከጤናማ የስኳር መጠን በላይ ያለፈ የስኳር ክምችት በደማችን ውስጥ ሲገኝ ነው ብለናል። ስለዚህ ይህ የስኳር ክምችት በደም ስራችን ውስጥ ሊገኝ የቻለበት ዋነኛው ምክንያት ኢንሱሊን የሚባለው ንጥረ ቅመም ፓንክሪያስ ወይንም በአማርኛው ቆሽት የምንለው የአካል ክፍል በበቂ ሁኔታ ኢንሱሊን የሚባለውን ንጥረ ቅመም ማመንጨት ሳይችል ሲቀር የሚመጣው ህመም ነው አይነት 1 የምንለው። ኢንሱሊን ለምንድን ነው የሚጠቅመው ያልን እንደሆነ ኢንሱሊን የሚባለው ንጥረ ቅመም ከተመገብነው ምግብ ወደ ደም ስር የገባውን ስኳር በቀጥታ ወደ ሴሎቻችን እንዲገባ የሚያደርገው ዋነኛው ሆርሞን ወይም ፕሮቲን ነው ኢንሱሊን ማለት። ስለዚህ ላይክ እንደ ቁልፉን ሲከፍትለት ነው ግሉኮስ ወደ ህዋሳቶቻችን ገብተው የተለያየ ኃይል ጉልበት የምናገኘው ማለት ነው። ነገር ግን ፓንክሪያስ ወይንም ቆሽት የምንለው የአካላችን ክፍል ኢንሱሊን የሚባለውን ንጥረ ቅመም በበቂም ሆነ ወይም ሙሉ በሙሉ በሚባል ደረጃ ማምረት ሳይችል ሲቀር የስኳር ክምችቱ በደማችን ውስጥ እንዲቀመጥ ይደረጋል ማለት ነው። ምክንያቱም ኢንሱሊን የምንለው ከፓንክሪያስ ወይም ቆሽት ከምንለው የአካላችን ክፍል ከመነጨ በኋላ ስኳርን ከደም ስራችን ወደ ህዋሳቶቻችን እንዲገባ የሚያደርግ ንጥረ ቅመም ነው።
ነገር ግን ይህ ንጥረ ቅመም በበቂም ሆነ ወይንም ሙሉ በሙሉ ሳይመረስ ሲቀር የስኳሩ ክምችት በደማችን ውስጥ የሚገኝ ይደረጋል ነው። ያኔ የስኳር ህመም አለብን እንላለን ማለት ነው። ስለዚህ አይነት 1 የምንለው የስኳር ህመም የሚከሰተው ቆሽት ወይንም ፓንክሪያስ ሙሉ በሙሉ በሚባል ደረጃ ኢንሱሊን ማመንጨት ሳይችል ሲቀር የሚከሰት የስኳር ህመም አይነት ሲሆን ይህም አብዛኛውን ጊዜ ያው በህፃናት ላይ እና ከ40 ዓመት በታች በሆኑ ሰዎች ላይ በድንገት የሚከሰት ክስተት ነው ማለት እንችላለን። በአሁኑ ጊዜ ባለው የሕክምና እውቀት መሰረት ልንከላከለው የማንችል የስኳር ህመም አይነት ነው። ስለሆነም የስኳር እጥረት ወይንም ይህ የተከሰተው በኢንሱሊን እጥረት ምክንያት ስለሆነ ሕክምናውም በኢንሱሊን ይሆናል ማለት ነው። ይህ ኢንሱሊንም በመርፌ መልኩ ይሰጣል ማለት ነው። ምክንያቱም ይህ ኢንሱሊን የምንለው ፕሮቲን በመሆኑ በአፋችን ከወሰድነው ምግብን ለመፍጨት የሚያገለግሉ የተለያዩ ፈሳሾች በአፋችን ውስጥ ወይም በአንጀታችን ውስጥ ስለሚገኙ እነዚህ ፈሳሾች ደግሞ የፕሮቲኑን ወይም የዚህ ኢንሱሊን ይዘቱን ስለሚያሳጡት ቀጥታ በመርፌ መልኩ ይሰጣል ማለት ነው። ስለዚህ መድኃኒቱን በአግባቡ ከወሰድን እንደማንኛውም የተለያዩ እንቅስቃሴዎችን ወይም ስራዎችን ጤናማ በሆነ መልኩ መስራት እንችላለን ማለት ነው። አይነት 2 የምንለው የስኳር ህመም ደግሞ ፓንክሪያስ በበቂ ሁኔታ ኢንሱሊን ሳያመነጭ ሲቀር የሚከሰት የሆነ አይነት ነው። ወይንም የመነጨው ኢንሱሊን በአግባቡ ወይንም በህዋሶቻችን ተቀባይነት ሳያገኝ ሲቀር ወይም በእንግሊዝኛው ኢንሱሊን ሬዚስታንስ ሲፈጠር የሚከሰተው የህመም አይነት ነው። ይህም አብዛኛውን ጊዜ ከ40 ዓመት በላይ ባሉ ሰዎች ላይ የሚከሰት ነው። ካሉት የስኳር ህመም አይነቶችም አብዛኛውን ደረጃ የሚይዘው ይሄ አይነት 2 የምንለው የስኳር ህመም ሲሆን ከ90 እስከ 95% የሚሆነውን የስኳር የህመም አይነት የሚሸፍነው አይነት 2 የምንለው የስኳር ህመም ነው ማለት ነው። ይህ የስኳር ህመም ማንኛውም ሰው ላይ ሊከሰት ይችላል። ነገር ግን ዋናው ለስኳር ህመም ይበልጥ ተጋላጭ ከሚያደርጉን ምክንያቶች መካከል አንደኛው ተክለሰውነታቸው ወይንም BMI-ያቸው ክብደታቸውን ለቁመታቸው አካፍለን ከኪሎግራም ፐር ሜትር ስኩዌር በላይ ሆኖ የአካል ብቃት እንቅስቃሴ የማያደርጉና በቅርብ ቤተሰቦቻቸው ውስጥ የስኳር ህመም ያለባቸው ሰዎች እንዲሁም የደም ግፊት ያለባቸው በደም ውስጥ የቅባት መጠን ወይም ኮሌስትሮል የምንለው ከፍ ያለባቸው ሰዎች ከዚህ ቀደም በእርግዝና ጊዜ የስኳር ህመም ያለባቸውና ከዚህም ቀደም ክብደታቸው ከ4 ኪሎ ግራም በላይ የሆኑ ህጻናትን የወለዱ ሴቶች፣ ሲጋራ የሚያጨሱ፣ አልኮል መጠጥ አብዝተው የሚጠቀሙ ሰዎች ላይ በከፍተኛ ሁኔታ ተጋላጭ ሆነው እናገኛቸዋለን። ሆኖም ይህ የስኳር ህመም እነዚህን ተጋላጭ ነገሮች የምናስወግድ ከሆነና እነዚህን መንስኤዎች መከላከል የምንችላቸው ስለሆነ እነዚህን ማስወገድ ከቻል ይህ የስኳር የህመም አይነት አብዛኛውን ጊዜ እንዲሁም አሁኑ በሚያሳዩ ጥናቶች መሰረት መቀልበስ የሚቻልበት ደረጃ ላይ ደርሷል። እንዴት መቀልበስ ይቻላል፣ እንዴት መከላከል ይቻላል የሚለውን በሰፋ በቀጣይ ራሱን ችሎ አንድ ፕሮግራም የምንሰራበት ይሆናል ማለት ነው። ሌላው የምናየው የስኳር ልኬቶች የስኳር ህመም ማረጋገጫ ልኬቶችን ስናይ በእኛ ሀገር ደረጃ ወደ 3-4 አካባቢ የስኳር ልኬት አይነቶች ለ8 ሰዓት ከጾም በኋላ ምግብ ከመመገባችን በፊት የሚሰራ ወይንም በእንግሊዝኛው ፋስቲንግ ብለድ ሹገር የምንለው፣ ሁለተኛው ምግብ ከበላን በማንኛውም ሰዓት የምንለካው ወይንም ራንደም ብለድ ሹገር የምንለው አይነት ልኬት አይነት ሲሆን፣ ሶስተኛው ሄሞግሎቢን ኤዋንሲ የምንለው የ3 ወር የስኳር ክምችትን የሚነግረን አንዱ የልኬት አይነት ነው። ሌላኛው የልኬት አይነት ስኳር ከወሰን ከ2 ሰዓት በኋላ መልሰን በመለካት የሚመጣውን የስኳር የልኬት መጠን መሰረት ያደረገ ይሆናል ማለት ነው። ስለዚህ በእነዚህ የልኬት መሰረቶች 3 አይነት ውጤቶችን ልናገኝ እንችላለን። አንደኛው በደማችን ውስጥ ያለ የስኳር መጠን ኖርማል ሆኖ ልናገኘው እንችላለን። ሁለተኛው ደግሞ ፕሪዲያቤቲክስ የምንለው ወይንም ቅድመ የስኳር ህመም እንዳለብን የሚያሳየን ውጤት ልናገኝ እንችላለን። በሶስተኛ ደረጃ ደግሞ ስኳር መኖሩን የምናረጋግጥበት ውጤት ልናገኝ እንችላለን ማለት ነው። ስለዚህ እያንዳንዳቸውን ስናይ በባዶ ሆዳችን ወይም ምግብ ሳንበላ የምንለካው የደም ውጤት 100 ሚሊግራም ፐር ዲሲሊትር በታች ከሆነ ጤናማ የስኳር መጠን እንለዋለን። ከ100 እስከ 125 ሚሊግራም ፐር ዲሲሊትር ከሆነ ደግሞ ቅድመ የስኳር ህመም እንዳለብን ያሳየናል። በባዶ ሆዳችን የተሰራው የስኳር መጠን ከ126 እና ከዛ በላይ
ከሆነ ግን የስኳር ህመም እንዳለብን ያሳያል ማለት ነው። ነገር ግን እነዚህን ልኬቶች እርግጠኛ ለመሆን ቢያንስ 2 ጊዜ መለካት ይኖርብናል። ሌላው ራንደም ብለድ ሹገር የምንለው የልኬት አይነት ሲሆን ይህ የልኬት አይነት በማንኛውም ሰዓት ተለክቶ ከ200 ሚሊግራም ፐር ዲሲሊትር በላይ ከሆነ እና ዋና የስኳር ምልክቶች የምንላቸው አብረው ከተገኙብን የስኳር ህመም እንዳለ ማወቅ እንችላለን ማለት ነው። ሌላኛው ደግሞ ይሄ ሄሞግሎቢን ኤዋንሲ የምንለው ወይም የ3 ወር የስኳር ክምችት ከ5.7% በታች ከሆነ ጤናማ የስኳር መጠን ነው ማለት እንችላለን። ነገር ግን ከ5.7 እስከ 6.4% ከሆነ ደግሞ ቅድመ የስኳር ህመም ወይም ፕሪዲያቤቲክስ ላይ እንዳለን ያሳየናል። ስለዚህ በዚህ ወቅት ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ከ6.5% በላይ ከሆነ የስኳር ህመም እንዳለ ማረጋገጥ እንችላለን ማለት ነው። ነገር ግን እነዚህ ውጤቶች የሁሉም ውጤቶች ቢያንስ 2 ጊዜ መለካት ይኖርባቸዋል። ከ2 እና ከዛ በላይ በተደጋጋሚ የሚያሳዩት ውጤቶች እንደዛ ከሆኑ የስኳር ህመም እንዳለብን ማወቅ እንችላለን ማለት ነው። ስኳር ከወሰድን ከ2 ሰዓት እና ከ1 ሰዓት በላይ ተለክቶ ለምሳሌ ከ2 ሰዓት በላይ ተለክቶ 200 በላይ ከሆነ የስኳር ህመም እንዳለብን ማወቅ ይቻላል። ነገር ግን ከ140 እስከ 199 ከሆነ ግን ቅድመ የስኳር ህመም እንዳለብን ያሳያል ማለት ነው። በዚህን ወቅት ከፍተኛ ጥንቃቄ ያስፈልጋል። የዛሬውን ፕሮግራማችን ከዚህ ላይ ጨረስ። በቀጣይ ስለ ስኳር ህመም ምልክቶችና መከላከያ መንገዶቹ እናያለን። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ያስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ሰላም ቸር ተመኘን።